ፈረንጆች ምን የሚሉት መሰለሽ? ብሎንድ ነው የሚሉት። ይሄ ቢጫ ነገር ነው እና ቆንጆ ካፕ ላይ ታይቷል። ያ ሊሆን ይችላል፣ ግን ታይቶ ሊሆን ይችላል። መጀመሪያ ከሴት ጋር ከሌላ ሴት ጋር እኮ ነው የታየው። ታሪኩን ተፋቷል ከሚስቱ ኦኬ ነበር። አዎ ልክ ነሽ ብለዋል። እኔ አላየሁትም፣ ይቅርታ። እኔ ግን እንደነገርኩሽ መጀመሪያ አንድ ያሳደጉት ልጅ አለ፣ 3 ከነሱ የተወለደ ልጅ አለ፣ ሌላ 5ኛ ይቺ ዛሃራን አሳድገዋል። እና ዛሃራ ምን አለች? ከኢትዮጵያ የሄደ ሰው ቀበጥ አይደል? ብራድ ፒት አባት መሆኑን አነሳለሁ አልፈልግም ይነሳል። እናቴ ላይ ቺት አርጎባታለሁ። በቺት አይደለም፣ በቺቲንግ አይደለም የተለያዩት። ኦኬ ተስማምተው እና ምን ትያለሽ? እንደዚህ አይነት ቅብጠትን አሳድጎ ከዚህ ያስቢው። እዚህ ግን ንፍጣም ሆና ነበር የምታድገው እኮ። እዛ ወስዶ አሳድጎ አባትነቱ እንዲነሳ ፈልጋለሁ አለች። በእናቷ ማረግ ፈልግ ይሆናላ። በጣም የሚያሳዝን ነገር ነው። አሁን አንቺን ወይ ማለት የለባትም። ምን ሆና ነው እሷ? በርገር ላዝ ነው ኦልሬዲ አንስታለች ስሙን ፖፖቲኒ እና በእናቷ መጠረች ጀመረች። ክሪስታል በእናትየዋ መጠራት ጀመረች እና ግን ልልሽ የፈለግኩት ምን እንደሆነ ታውቂያለሽ? አክቹሊ እዛ ስላደገች በዛ አይነት ሜንታሊቲ እኮ ነው ያላት። ምን አገባሽ ሄለን? እንዴ ምን ነው አንቺ ስራ አገኝልኝ ያልኩሽ? ምን አልኩሽ? እኛ እኮ አስተዳደጋችን ነው በቃ እንትን ይሉኝታ አለብን ምናምን። ሁሉም ልጆቹ ስላነሱ እሷም አብራ አነሳች። እሷ ብቻ አይደለም ያነሳችው እኮ። እነዛስ ፈረንጅ ሀገር ያደጉ ናቸው። እሷ እድል ያላገኘችውን እድል አመቻችቶ ሰጥቷት እንዴ። እሷ እንደዚህ አይነት ይሉኝታ ታውቃለች። መብቷ ነው። ትክክል ናት። እባክህ ደግሞ አቢዩዝ ያረጋት ነበር አንጀሊናን። ሪሊ ምንድነው አቢዩዝ ያረጋት ነበር። አንቲል ፕሩቭ እስካልተደረገ ድረስ ጊልቲ አይደለም የሚባል ነገር አለ። የውጭ ሀገር ናሬቲቮች ደግሞ እንደዛ መነገራቸው አይቀርም። እንደዚህ አይነት ነገር ለሴቷ ከማድላት ለሴቶች ከእንትን ነው እንጂ ጆን ዲፕን ታውቂዋለሽ? ጆኒ ዲፕ መሰለኝ ጆኒ እና እሱ አሁን ስንት ዓመት ነው ስንት የፊልም እንትኖች ካንሰል ተደርጎበት ሚስቱን ደብድቧል ተብሎ ይቺ ትክክል ናት እሷ ልጅየው ትክክል ናት። ልጅትየው ጋር እስማማለሁ። በጨቅላነቷን የተወሰደችው ሌሎቹ እህቶቹ ያደረጉትን ነገር ተስማምታ አደረገች። ደግሞ እናትየው ናት። ይሄኔ እናትየው ናት ደግሞ ሀሳቡን አቀርባም ያመጣቻት ከኢትዮጵያ። ምንም ይሉኝታ ይዟት ለምን አደረገች አልልም። ሲጀመር ብራድ ፒት ነው ጥፋተኛ። ብራድ ፒት ለምንድን ነው ያጠፋው? ጄኒፈር አኒስተንን የመሰለች ሚስት እያለችው እሷን ትቶ እሷን በፈታ በ6 ወሩ ነው አንጀሊና ጆሊን ያገባት። እንደሱ ማለት አትችልም። ሆን እንዴ ምን ሆነ ነው? አንጀሊና ጋር መሄድ የለበት። ስለዚህ አንተ አንድ ጥፋት ብታጠፋ በቀለች ከሆነች ኤክስክ በቀለችን ትቶ እንዴት መሆን አበበችን ያገባል ትባል ነው ማለት ነው? አዎ ማይገናኙ ናቸው። እንዴት አወካት አንተ ልጅ ያቺኛዋ ሴት ጥሩ መሆኗን? ያቺ እኮ ፍሬንድስ ፊልም ላይ ያለችው እኮ ናት። አታውቂያትም እኮ በፊልም በምን ነው እንጂ የምታውቀው ፕራይቬት ህይወቷን በደንብ ታውቃለህ? አታውቅም እንዴ? ይቺ አንጀሊና ጆሊ እኮ ኦሪጂናል ሲን ምናምን የሚል ፊልም አይተሻል? አንቶኒዮ ባልደራስ ነው ምናምን የሚባለው እንዴት እንደሚለጠልጣት እየተፋባት። እንደሱ አይነት ሲን ለምንድን ነው ያገባው? እሱ ማነር ያለው ሴት ነበር ማግባት የነበረበት። አሁን ጄኒፈር ምንም ቢሆን ትንሽ ማነር አላት። ሙን እንዳለ እስከዛሬ ወሬያችን ላይ መለጣለጥ ምናምን ጠብ ሳታረግ አውርተህ አታውቅም አይደለም? ይቅርታ ቆይ ላሳይሽ። ለአንቺ ራሱ አታሳየኝ። ተው አታሳየኝ። አመንኩ። እሱን አይደለም እኔ መልካቸውን ነው ማሳይሽ። መልካቸውን እኮ ነው ማሳይሽ እኮ። ይቻት ያት ጄኒፈር አኒስተን ማለት ይቺ ናት። ታውቂያት ይሆናል። ፍሬንድስ ፊልም ላይ ራቼል ሆነ የሰራችው። ራቼል
ራቼል አላልኩም፣ ራቼል አሁን አርጅታ ይች ይመስላለች። የሴት ልጅ ባይዘው ከዚህ ላስተምራችሁ ፈልገው ጊዜ ነው ሀምብል የሚያደርጋት ሴት ልጅን። እንደዛ የምታምር ሴት አሁን እንደዚህ አርጅታ ምን እንደመሰለች አርጅታ እና ምን ልልሽ ነው ይቺን ትቶ ይቺን የመሰለች ትቶ ያት እስቲ ይቺን የምታምር ይቺን የመሰለች እኮ አግብቶ ነበር እኮ ብራድ ፒት ሙን ይቺን የመሰለች ትቶ ሄሊናን ትቶ ሄሊን አግብቷል። ማ ጀስቲንም እንዴ ከሰሊናና ከሄሊ ማን ነው የሚያምረው? ሰሊና። ኧረ በኢየሱስ ውበት አታውቂም ማለት ነው። ኧረ በእናትህ ዞር በል። መጀመሪያ ውበት ሲለካ በፀጉር ነው። ኧረ በእናትህ ሰሊና በጣም ነው የምታምረው። እንደውም አሁን አረጀች እንጂ ሰሊና ቶሎ ቆዳ ሽብሽብሽብሽብ ባለ። ሄሊ ራሷን በጣም ስለምትጠብቅ አሁን ድቡልቡል ሆና ማለት ነው። ያገባችውን ሰው አይተሻል? ቤኒ ብላንኮ የሚባለው ይፈሳል። ኢንተርቪው ላይ ተጠርተው ምናምን ይፈሳል። ሴት ልጅ አያችሁ መርጣ መጨረሻ ላይ የምትወድቀው እዛ ነው። ሴሌና ጎሜዝ ሲጀመር በጣም ባለጌ ጋጦጥ ሰው ናት ጋይስ። ኧረ አንጀሊና በጣም ቆንጆ ናት እንዴ ሮቤል፣ በጣም ቆንጆ ናት አንጀሊና እና ከጄኒፈር ማን ነው የሚያምረው? ጄኒፈር ታምራለች ቱ ቢሆነስት፣ ግን አንጀሊና ታምራለች። አንጀሊና ከንፈሯም ሰው ስለሚያደንቅላት ምናምን ደግሞ በጣም ነበር የሚዋደዱት። እንደውም እንደ ፍቅር ተምሳሌት ነገር እኮ ይጠሩ ነበር ሁላ። ማናማ አንጀሊና እና ብራድ ፒት። ሀሊማ ሚዩት አደርጋለሁ ብዬ ሌላን ሰው እንትን አደረኩኝ። ግን ምን ላረግ መሰለሽ አቢዩዘር ነበር እሱ ብራድ ፒት። አይደለም አቢዩዘር ሆኖ አሜሪካ የሚቀመጥ የለም። አንቺ እንደ ኢትዮጵያ መሰለሽ እንዴ? ወንድ ልጅ ከውሻ ያነሰ መብት ያለው ሀገር እኮ ነው። አይኑ አንጠልጥለው ወዲያው የሚታሰረው አቢዩዝ የሚያደርግ ቢሆን ኖሮ አቢዩዝ ያደርጋል። በደንብ ያደርጋል። ልጆቹ ያውቃሉ። ልጆቹ ያነሱት ስማቸውን ከሱ ስሙ እስከ አባታቸውን ስም ያነሱት ለዛም ነው። ከዛን ልጆቹ ሲያረጉም አንድ ላይ ልጆቹ ተመካክረው ነው። ያቺም ልጅ አርጋ አነሳች ዛሃራ ግን ታድላ ስማ እግዚአብሔር ውጪ ብሎ ነው ያወጣት። አሞራ ሊበላን ነበረ እኮ ብራድ ፒት ህይወቷ ላይ ባይገባ ኖሮ ለሱ እኮ ማመስገን ነበረባት። አሞራ ሊበላው እንትን ማነው ብራድ? ይሄኔ አንጀሊና ጆሊ ናት ከአፍሪካ ልጅ አዳፕት እናድርግ ብላ ያመጣቻት አምሹር። አረ ሂወዝ ሁሉም ይላል እኮ። ቆይ ሼር እንትን ልጠይቅ እንጂ ቆይ ሼር ላርግለት። ኢዝ ብራድ ፒት አቢዩዘር? እሺ አንቺን ግን የምጠይቅሽ ጥያቄ አለ። እሺ ጠይቀኝ። ለምንድን ነው ሴቶች የምታረጉትን ነገር ሁሉ በመፖሰት ሌሎች ሴቶችን ልባቸው እንዲሸፍት ወይ ደግሞ ላይፋቸውን እንዲጠሉት የምታረጉት? አሁን ለምሳሌ አንዳንድ ሴቶች እዚህ መጡና ዛሬ ይሄን ፓንት ገዛው፣ ይሄን ፓንት ከማረገው ያለ ፓንት ልብሴን አረጋለሁ፣ ይሄን ቀሚስ እንዲህ ነው ምናምን። ምን ይሰራል ለሌላ ሴት? ይኸውልህ እኔ እኮ ሁሌ እላለሁ ተመርጦ የሚፖሰትን ነገር ከራሳችሁ እውነታ ጋር አታስተያዩ እላለሁ። ሁሌ እያሳየሻቸው እንዴት አያወዳደሩት? እኔ እንደዚህ አይነት ነገር አላሳያችሁም። አሁን አንዷ ዛሬ ጠዋት ስክሮል ሳረግ ለግራጁዌሽን የተላኩልኝን ጊፍቶች ላሳያችሁ። ከመቼ ጀምሮ ነው ጊፍት አብረን መክፈት የጀመርነው? አሁን ሌላው ሰው ማድረግ ሰው አልመጣም አጠገቤ ብሎ ይናደዳል እንዴ። እሱ ያንተ የክፋት ሜንታሊቲ ነው። አሁን እኔ መንፈሳዊ ቅናት ነው እንጂ ስጋዊ ቅናት ሊኖርብኝ አይገባም። አሁን አንተ የሆነ ነገር ኪዳ እንዲህ ላፕቶፕ እኮ ተገዛልኝ ብለህ ስታሳየኝ አንዳንድ ሰው ማለት ነው ፎሎወርሱ ይሆናል ወዳጁ፣ ገባህ? ዛሬ ለፎሎወርስ ምን ልስራላቸው ብሎ መጥቶ አንባክስ ማድረግ ይሆናል ምናምን። ግን መንፈሳዊ ቅናት ነው ሊኖራቸው የሚገባው። አሁን የምጠይቅሽ ያ ሰው ደግሞ ኪፕ ይህንን ነገር የሚደጋግመው 120 ብለድ ቴንኪው ከማውራትሽ በፊት ስሚኝ ኪዲ፣ አንቺ በኢትዮጵያ ሰዎች ታዋቂ ነሽ፣ ታዋቂ ልጅ ነሽ። የተወሰነ ሰው ቴንኪው 120 ብትልክልኝ ደስ ይለኛል። እንደሱ አይነት በጣም አመሰግናለሁ። ኮፍያውን
አንቺ ታዋቂ ነሽ፣ 200 ሺህ ምናምን ፎሎወር አለሽ፣ አሪፍ ኢንጌጅመንት አለሽ። ቪዲዮ ስለቂ በትንሹ 10 ሺህ 20 ሺህ ላይክ ታገኛለሽ። ሰዎች የአንቺን ደስታ ይጠብቃሉ፣ የአንቺን መሳካት ይጠብቃሉ፣ ብዙ ነገር። አንቺ ደግሞ ሶሻል ሚዲያ ላይ እንደ አክቲቭ ተጠቃሚ